ዲሞክራሲያችን እንታደግ፣ ተቋሞቻችን እናድን። አሜሪካ ወደ ክብሯን ሳንመልስ አንመለስም። አሜሪካውያን አገራቸው ላይ ስለ ሀገራቸው ያደረጉት ሰላማዊ ሰልፍ መልእክቶቹ ናቸው። በተለይ ኤለን መስክ የተባለው ቱጃር ላይ አተኩሯል። በተለይ ዶናልድ ትራምፕና ፖሊሲያቸው ላይ አተኩሯል። ሰላምታችን ይድረስ ውድ የአድማስ ዜና ተከታታዮች፣ ለዛሬ መረጥናችሁ ጉዳይ በዚህ ያተኩራል። እናም ቻናላችን ሰብስክራይብ እያደረጋችሁ ተከታተሉን። ከፍተኛ ቁጥር ያላቸው ሰዎች ከዋሽንግተን ዲሲ እስከ ቺካጎ፣ ከዌስት ቨርጂኒያ እስከ ዩታና ከዚያም በላይ ወጥተዋል። በሁሉም ግዛቶች ማለት ይቻላል ተቃውሞ ተሰምተው ነበር። አሜሪካ በከፍተኛ ጭንቀት ውስጥ ያለች ይመስላል። አሁን ላለው አስተዳደር ደስተኛ እንዳልሆንን እናሳያለን፣ እናም እንቆማለን ብለዋል ተቃዋሚዎቹም። እጃችሁን አንሱም፣ ከዲሞክራሲያችን ላይ እጃችሁን አንሱም፣ ከኢኮኖሚያችን ላይ እጃችሁን ሰብስቡም፣ ከስደተኞችም ላይ እጃችሁን አንሱም። እናንተ ቢሊዮነሮች ሆይ አገራችን የእናንተ መዳፍ ጨምቃ ዘንድ አንፈቅድም። ይህ ምድረ አሜሪካ ያንቀጠቀጠው የተቃውሞ ሰልፍና መፈክሮቹ ነበሩ። በ50 ግዛቶች በ150 ቡድኖች አስተባባሪነት ከ1400 በላይ ቦታዎች ባዳረሰ ሁኔታ እጃችሁን አንሱም፣ ሃንድስ ኦፍ የሚሉ ሁለት ቃላትን ያነቃነቁ ሚሊዮን ሕዝብ በፕሬዝደንት ላይ ተቃውሞ ሲያካሂዱ ይህ ቢያንስ ከሚሊኒየሙ ወዲህ የመጀመሪያው ነው ተብሏል። አንድ ገና ተመርጦ 100 ቀን እንኳን ባልሞላው ፕሬዝደንት ላይ ይህ ያህል ሕዝብ ግልብጥ ብሎ የወጣበት ፕሬዝደንቱ አጋሮቹን የተቆጣበት የቅርብ ዘመን ታሪክ የለም። ከዚህ በፊት በባይደን አስተዳደር ዘመን በጆርጅ ፍሎይድ ግድያ ምክንያት የተካሄደው የብላክ ላይቭስ ማተር ዘመቻ በጣም ትልቁ ሰልፍ ነበር። አሜሪካውያንን በፕሬዝደንታቸው ፖሊሲ ላይ በርክተው የተቃወሙት በቪየትናም ጦርነት ጊዜ በጆንሰንና ኒክሰን ላይ ነበር። ታዲያ በኋላም በኢራቅ ወረራ ጊዜ ይህንን አድርገውታል። ገና ቢሮ ከገባ 3 ወር ባልሞላው ፕሬዝደንት ላይ ይህንን ያህል ቁጣ እንዲህም ያለ የሚሊዮኖች ሰልፍ ታይቶ አይታወቅም። እናም አሜሪካንን ዶናልድ ትራምፕ የተቃወሙት የሀገራቸው አደባባይ ሞልተዋል። ቅዳሜና እሁድ እንዲሁ አሳልፈው ታይተዋል። የነቃ ሕዝብ መብቱን በሚገባ የሚረዳና አሜሪካ ትራምፕን የሚከተሉት የኢኮኖሚና የጸጥታ ጉዳዮች ብቻ ሳይሆን የውጭ ፖሊሲያቸው አገራችንን የተገለለችበትና የተወገዘች እያደረገብን ነው እያሉ ናቸው። ከአውሮፓውያን ሊያጣላን ነው፣ ከኤስያ ሊያቃይመን ነው፣ ጎረቤትንም ሊያሳጣን የቆረጠው ትራምፕ ወለድ ፖሊሲ ይቁም እያሉ ናቸው። ባለገንዘቦች ዕጣ ፋንታችንን መወሰናቸው ይብቃ። አሜሪካንን ጮኸዋል። እጃችሁን አንሱም፣ ሃንድስ ኦፍ። ተቃውሞ የአሜሪካ ከተሞች ሲያጥለቀልቁ የዚያች ሀገር ሀያል ምድርን ሲያንቀጠቅጥ በአውሮፓም ተደግመዋል። ከሊዝበን እስከ በርሊን፣ ከፍራንክፈርት እስከ ለንደን፣ ከፓሪስ እስከ ብራስለስ አውሮፓውያን የአሜሪካውን አጋር ሆነው የአሜሪካን ፕሬዝደንት ለመቆም ተሰልፈዋል። ታዲያ ከዚህ ጥያቄ ያለው ምንድን ነው? ኤለን መስክ እጅህን ከአሜሪካ ዲሞክራሲና ኢኮኖሚ ላይ አንሳም፣ ትራምፕ ሆይ መዳፍህ ከአሜሪካና አጋሮቿ ላይ ሰብስብ፣ ሃንድስ ኦፍ እየተባለ ነው። አውሮፓውያኑ ሰልፈኞች ዜማና ግጥም አዘጋጅተዋል። ለዚህም የተሻሉ ቀናት ይመጣሉ፣ ዝም አንልም፣ ዝም አልልም እያሉ ናቸው። በመላው ዓለም በመቶ ሺዎች የሚቆጠሩ ሰዎች ዛሬ በአሜሪካ በፕሬዝደንት ትራምፕና በቅርብ አጋሮቻቸው ኤለን መስክ ላይ በተደረጉ ሰልፎች ላይ እየተሳተፉ ይገኛሉ። አሜሪካን መርጠው ስልጣን በሰጧቸው ትራምፕ ላይ ሲነሱ የአውሮፓ ሕዝብም አጋርነቱ ሲያሳይ ከዋሽንግተን የሚመነጨው ጥቅምና ምቾት ላይ ያነጣጠረ ጉዳይ ስላለው ነው። መንደር በሆነችው ዓለም ውስጥ ኤለን መስክና ትራምፕ የተባሉ ሁለት የተናጠጡ ባለጸጎች ያመጡት ፖሊስና የተገበሩት ስርዓት ዓለምን የሚነቀንቅ ብቻ ሳይሆን ዓለምን የሚያናውጥ ሆኖ ሰንብተዋል። እናም ምድር በነባሩ ስርዓትና በተረበሸው ትራምፕ ወለድ ስርዓት መካከል ግራ ተጋብቶ እየቀጠለ ነው። እዚህ ጋር ተነስ የተባለው የትራምፕ መዳፍ የጨመደደው የአውሮፓ ጥቅምና መርህ በጉልህ ይነሳል። በእርግጥ አሜሪካውያንን ከትራምፕ ምንድነው የፈለጉት? ኤለን መስክ የተነሳው ጩኸትስ ይህ ቢሊየነር ወደ ቤቱ ይመልሰው ይሆን? የምንመልሰው ጥያቄ ይሆናል። ለመሆኑ ትራምፕ ይህ
የህዝብ ቁጣ አገር አንቀጥቅጥ ብቻ ሳይሆን ዓለም አቀፍ የሆነ ተቃውሞ ከቆብ ሊቆጥሩት ይችላሉ ወይ? ይህ ሰልፍ ምን ተጽዕኖ ምንስ ለውጥ ሊያመጣ ይችላል? በእርግጥ እንደ ሰልፈኞች ፍላጎት ትራምፕ እጃቸው እያነሱ ኤለን መስክም ከገቡበት የፖለቲካ መስክ እንዲነሳ ያደርገዋል ወይ? የአሜሪካ ህዝብ እንዲህ ሲቆጣ መስክ ምን አለ? ትራምፕስ የትና ምን እያደረጉ ነበር? በጥቂቱ ማብራራት ያስፈልጋል። የአሜሪካን ተጋድሎ ዲሞክራሲያችን እንታደግ የሚል ዋና መጠንጠኛው ነጥብ ነው። እነዚህ የዲሞክራሲያችን አንገት ሊቀሉ የተነሱ ገንዘብ ጠገብ ሰዎች እንታገል፣ ከዚያም እናሸንፋቸዋለን። የጩኸታቸው መነሻም መደምደሚያም ይህ ነበር። የአሜሪካ የፌዴራል ተቋማት፣ ኮንግረስ፣ ፓርኮች፣ የከተማ አዳራሾች፣ ዋይት ሃውስ በሰልፈኞች ስለ መከበባቸው ይናገራል። ትራምፕ ጸረ ዲሞክራሲና አምባገነን እየተባሉ መሆናቸው ይጠቅሳል። የሴናተሮችና ኮንግረስ አባላት ጄሚ ራስኪን፣ ማስኬል ፍሮስት በሰልፉ ላይ መልእክት አስተላልፈዋል። ራስኪን የትራምፕ ፖለቲካ ከሙሶሊኒ አስተዳደርና ከኢኮኖሚ ርዕዮተ ዓለም ኸርበርት ሁቨር ጋር አነጻጽረው ሲናገሩ ተሰምተዋል። ፍሮስት አምባገነኖች የስልጣን ጥማቸው አይረካ ሕግ ይጥሳሉ እያሉም ሲያብራሩ ተደምጠዋል። የአሜሪካ ሕገ መንግሥት እኛ ሕዝቦችንን በማለት ሲናገሩ ትግሉን ይህንን ስለመጠበቅ እንደሆነም ሲያብራሩ ተደምጠዋል። አምባገነኖች ገደብ ስለማያውቁና ሕግ ጥሰው የስልጣን ጥማቸው ለማርካት ስለሚጥሩ ትግሉ ይህንን መቆም እንደሆነም ይጠቅሳሉ። አሜሪካውያንን ሰልፉ ዲሞክራሲን መጠበቅ አድርገው እንደሚያዩት፣ ኤለን መስክ ደግሞ የዲሞክራሲ የገንዘብ ባሪያ አድርገው ብለው እንደሚከሱት ተደምጠዋል። ሰልፈኞቹ ከትራምፕ ቫንስ ሩቢዮ በላይ መስክን እንደሚወቅሱም ተሰምተዋል። በተለይ በቴስላ መኪና ላይ ያነጣጠረ ዘመቻ አትግዙ፣ ቦይኮት አድርጉ መኖሩም ተሰምተዋል። የቴስላ አክሲዮን ከታህሳስ ወዲህ 50 በመቶ ቀንሷል። ከ50 ሺህ መኪኖችም እንዳይገዙ ተደርገዋል። መስክ በቢዝነሱ ላይ በደረሰው ጉዳት ከፖለቲካ ሊወጣ ይችላል የሚል ግምት እንዳለ እየተነገረ ይገኛል። ትራምፕ ግን በሰኞ ዕለት መስክ ወደ ስራው ቢመለስ ይሻለዋል ብለው ትራምፕ ገልጸዋል። መስክ ከትራምፕ ካቢኔ ሊለቅ እንደሚችልም እየተገለጸ ይገኛል። መስክ በዊስኮንሲን ጠቅላይ ፍርድ ቤት ምርጫ $1 ሚሊዮን አፍስሶ እጩ እንዳልተሳካለት ይገለጻል። ይህም የተመለከቱ አሜሪካውያንን በመስክ ተቃውሟቸው እንዳጠናከሩ ዲሞክራሲ የገንዘብ ባሪያ አድርገው ብለው እየከሰሱ ናቸው። መስክ በትዊተር ገጹ ሰልፈኞችን አላግጦባቸዋል። የአንድ ወጣት ፎቶ ከፋሽስት የትራምፕ አገዛዝ መወገድ አለበት መፈክር ጋር ለጥፎ ችግሩ አሻንጉሊቶቹ ሳይሆን አሻንጉሊቶቹ አጫዋቾቹ ናቸው ማለቱም ተሰምቷል። መስክ ሰልፈኞቹ ለምን እንደወጡ አያውቁም እንዳለም ገልጸዋል። አሜሪካና አውሮፓ የቆየ ጠንካራ ግንኙነት ነበራቸው። ዋሽንግተን ሲያነጥስ ብራስለስ ጉንፋን ይዘዋል እንደሚባለው አይደለም። አሁን የ70 ዓመት ጥምረት የኔቶ ከ1949 ዓመተ ምህረት ጀምሮ የአውሮፓ ህብረት መመስረት ሰብአዊ መብትና ዲሞክራሲ ላይ የነበረው ትብብር ይታወቃል። ታዲያ ትራምፕ ይህንን ግንኙነት እንዴት እንዳሻከሩት ታሪፍን መጣላቸው፣ አውሮፓ ህብረትን አጥፊዎች ማለታቸው፣ የኔቶ በጀት ላይ በመጠራጠር እግድ አስተላልፈዋል። ሰልፈኞቹ በራሽያ ዩክሬን ጦርነት የያዙት አቋም በጽኑ ሲቃወሙ ተሰምቷል። አሜሪካ የተገለለች ማድረጋቸው ሰልፈኞችን አስቆጥተዋል። እንደ ራስኪን ያሉ ፖለቲከኞች ያደረጓቸው ፖለቲካዊ ንጽጽሮች ሙሶሊኒና ሁቨር በማንሳትም ሰልፈኞቹን ሲያወግዙ ተሰምቷል። አሜሪካ በአሁኑ ሰዓት ከደቡብ ሱዳን እስከ ቻይና፣ ከአሜሪካ እስከ አውሮፓ ህብረት፣ ከካናዳ እስከ ሜክሲኮ በንግድና ፖለቲካ ጦርነት ውስጥ አለች። የትራምፕ የኢሚግሬሽን የፖለቲካና የንግድ ጥቃት ሰለባ እየሆኑም ቀጥለዋል። ይህ የሰልፈኞች ቁጣ የቀሰቀሰው ይህ ነው። የሃንድስ ኦፍ ሰልፍ ከ50 በላይ ግዛቶችና በአውሮፓ ከተሞች በሊዝበን፣ በርሊን፣ ፍራንክፈርት፣ ለንደን፣ ፓሪስ፣ ብራስለስ ተካሂዷል። ታዲያ ዝም አልልም የሚል መዝሙር እዚሁ ላይ ይነሳል። ይህ ሰልፍ ተቃውሞ ለትራምፕ ጆሮ የሚሰጥ አይደለም። ታዲያ ከዚህ በኋላ ትራምፕ በዋይት ሃውስ መግለጫ ሲሰጡ ተሰምተዋል። የዋይት ሃውሱ መግለጫም ሰልፉ ምንም ነገር አይለውጥም ብለዋል። ትራምፕ በሰልፉ ጊዜ ጎልፍ ሲጫወት እንደነበርም ታይተዋል። የተቃውሞ መብቶቻቸው የተከበረ ነው ብለዋል። ትራምፕ ከሰልፉ በኋላ የሰጡት አስተያየት ምንም እንኳን ባዶ ቤት ላይ ቢሆንም መቆም ይቻላል ሲልም አነጋጋሪ ምላሽ ሰጥተዋል። ታዲያ ይህ ሰልፍ የትራምፕ 100 ቀን ያልሞላው አስተዳደር ምን ላይ ይጥለዋል? አብረን የምናየው ጉዳይ ይሆናል። ሰላም ለሕዝባችን፣ ሰላም ለሀገራችን።